ሰላም ሰላም፣ እንዴት ናችሁ? ለዛሬ ደግሞ ወጣ ያለ ስራ ነው፣ ትንሽ ለየት ያለ ስራ ነው ይዤላችሁ የመጣሁት። ምንድነው ብዙ ልጆች በውስጥ መስመር ምን አይነት ስልክ እንግዛ የሚል ነገር ታማክሩኛላችሁ። ለእሱ ደግሞ መልስ ይሆናል የሚል ነው እንግዲህ ይሄን አጠር ያለች ቪዲዮ የሰራሁት። ዛሬ ላስተዋውቃችሁ የፈለግኩት ኤም 16 5G የተሰኘ ስልክ ነው። ሳምሰንግ በ2025 አናውንስ ካደረጋቸው ስልኮች ውስጥ አንዱ ነው እና እኔ በጣም ተመችቶኛልኝ። ሜይ ቢ ስልክ መግዛት መቀየር የምትፈልጉ ሰዎች ይህን ስልክ በደንብ ብታስተውሉት እና ሜይ ቢ ብትገዙት የተሻለ ነገር ትገዛላችሁ ብዬ አስባለሁ። ምክንያቱም ስልኩ 5000 ሚሊ አምፔር ባትሪ የተገጠመለት ነው። 50 ሜጋ ፒክስል የኋላ ካሜራ ተገጥሞለታልኝ። 12 ሜጋ ፒክስል ደግሞ የፊት ካሜራ የተካተተለት ነው። አሪፍ ፎቶ ለማንሳት በቂ ነው። ሲቀጥል ስልኩ 5G ሳፖርት ያደርጋል። በዛ ላይ ቦዲው በጣም ስስ ነው። የተለያየ ከለር አማራጭ አለው። የሚያማምር ከለሮች አሉት። ደስ የሚል ከለር ነው ያለው። በዛ ላይ ዋጋው በጣም ውድ የሚባል አይደለም። አሪፍ አሪፍ ላይ ነው። ፕራይሱ በጣም ተመችቶኛል። ሌላኛው ደግሞ ምንድነው ስልኩ 128 በ4 128 በ6 128 በ8 እና 256 በ8 አንድ 256 በ8 ራም ያካትት ነው። ብዙዎቻችን ያው በተለያየ አማራጭ ስልኩን መግዛት ብንፈልግ የተለያየ አማራጭ አለው፣ ዋጋው ከፍ ዝቅ ስለሚል ማለት ነው። ይሄን አናውንስ ለማድረግ ነው። በተረፈ ቴንኪው።